ይስጥልኝ እንደምን አላችሁ። በዛሬው ቪዲዮአችን ኤአይ ወይም አርቲፊሻል ኢንተለጀንስ በሀገራችን አጠራር የሰው ሰራሽ አስተውሎት ጠቃሚ ነው ወይስ አይደለም የሚለው ከሰው ልጅ የታሪክ ዘመናት አንጻር የምናየው ይሆናል። የሰው ልጅ የተለያዩ አይነት ክፍለ ዘመናትን እንዳለፈ እንረዳለን። እነዚህም ክፍለ ዘመናት አግሪካልቸር ዘመን የሚባለው፣ ሁለተኛው ኢንዱስትሪያል ሪቮሉሽን የሚባለው ዘመን አለ። ሌላኛው ደግሞ በ20ኛው ክፍለ ዘመን የነበረ የኢንፎርሜሽን ኤጅ አሁን ያለንበትና እጅግ በጣም በሰው ልጆች ላይ ከፍተኛ የሆነ ለውጥ ያመጣል ተብሎ የሚታሰበው የአርቲፊሻል ኢንተለጀንስ የሚባለው ዘመን ነው። እነዚህ ዘመናት ጠቃሚና ስጋት የሆኑ ነገሮችን ይዘው መጥተዋል። በተለያዩ ኢራዎች ወይም ክፍለ ዘመናት የመጡ ለውጦችን የሰው ልጆች በተለያየ መንገድ ተረድተዋቸዋል። በመልካም ጎኑ የተረዷቸውና በፍጥነት የመጡትን የዘመናት ለውጦችን በቶሎ ተረድቶ ወደ ህይወታቸው ውስጥ በማስገባት ለመለወጥ የሞከሩ የሰው ልጆች እጅግ በጣም ብዙ ሀብቶችን አፍርተውባቸዋል። በተቃራኒው ደግሞ ዘመናት ይዘዋቸው ለመጡ ለውጦች ጥሩ አመለካከት ያልነበራቸው ሰዎች ተጠቃሚ ለመሆን አልቻሉም። እነዚህ ለውጦች ሀብታችንና ስራችንን ይነጥቀናል ብሎ በመጠርጠር ለውጦቹ ተቃራኒ ሆነው ቆይተዋል። የተፈጠሩትን ለውጦች ብናይ ለምሳሌ በኢንዱስትሪያል ዘመን፣ በኢንፎርሜሽን ኤጅ ወይም ናውሌጅ ኤጅ ተብሎ በሚጠራው ዘመን የነበሩ ለውጦችን፣ ጥቅሞችና ጉዳቶችን እንዲሁም አሁን ላይ ባለንበት አርቲፊሻል ኢንተለጀንስ ዘመን ያሉትን አንድ ባንድ ለማየት ብንሞክር የተለያዩ ነገሮች ተከስተዋል። ለምሳሌ የኢንዱስትሪያል ሪቮሉሽን ወይም ማሽን ኤጅ የሚባለው በ18ኛውና በ19ኛው መቶ ክፍለ ዘመን የነበረው ኢራ የሚባለው በምናይበት ጊዜ በዚህ ዘመን የሰው ልጅ ከአግሪካልቸር ወይም ከግብርና አሰራር ስርዓቱ ትቶ ወደ ኢንዱስትሪ ዘመን የተሸጋገረበት ዘመን ነበረ። ባደረጋቸው ምርምሮችና በህይወቱ ላይ የተለያየ ለውጦች ለማምጣት ጥልቅ የሆነ ምርምር በማካሄድ የኢንዱስትሪያል ሪቮሉሽንን አምጥቷል። ለምሳሌ በዚህ ኢንዱስትሪያል ሪቮሉሽን ጊዜ የተፈጠሩ የተለያየ አይነት ኢንዱስትሪዎች ነበሩ። ለምሳሌ የስቲም ኢንጂን፣ የፓወር ጀነሬሽን ስርዓቱን ድሮ የሰው ልጅ ከእሳትና ከማገዶ ይጠቀመው የነበረ ኢነርጂ ወደ ተለያየ ወደ ኤሌክትሪክ ኃይልን የማመንጨት ኢንዱስትሪ ውስጥ የገባበት ዘመን ነበር። ሌላኛው ምንድነው? የተለያየ አይነት ፋብሪካዎች፣ የልብስ ፋብሪካ፣ መኪና የሚያመርቱ ፋብሪካዎችን፣ እጅግ በጣም ትልልቅ ምርቶችን የሚያመጡ ፋብሪካዎችን ወደ ማምረት የመጣበት ዘመን ነው። ሌላኛው ደግሞ የትራንስፖርት ስርዓቱን የቀየረበት፣ ለምሳሌ የባቡር ትራንስ የሚባለውን ስርዓት ያመጣበት ዘመን ነበረ። በኢንዱስትሪ ዘመን ብዙ የሰው ልጅ አኗኗርና ዘይቤዎች የተቀየሩበት በዚህ ዘመን የኢንዱስትሪ ዘመን በሚመጣበት ጊዜ በግብርና ዘመን ይመረቱ የነበሩ ምርቶችን በዛ ፍጥነት በአጭር ጊዜና ብዙ ምርቶችን በአንዴ በማምረት እጅግ በጣም ብዙ የሆኑ ምርቶችን እንዲያገኝ ያስችሎታል። እነዚህ ምርቶች ደግሞ መመረታቸው ምንም ፈጠረ? የሰው ልጅ የምግብ ፍላጎቱን ከማሟላት አልፎ ምርቶችን በማምረት ለሌላ ዓለማትን የሚሸጥ ስርዓትን መፈጠረ ማለት ነው። ሌላኛው ደግሞ የሰው ልጅ በፈረስ እና በእንስሳት መጓጓዣ ስርዓቶችን ተጠቅሞ ከአንድ ቦታ ወደ ሌላ ቦታ ለረጅም ጊዜ ወስዶበት ይንቀሳቀስና የነበረ ዘመናዊ ትራንስፖርት ዘዴዎችን በመጠቀም ከአንድ ቦታ ወደ ሌላ ቦታ በቀላሉ መንቀሳቀስና በፍጥነት ከቦታ ቦታ መዘዋወርን የቻለበት እና የሰው ልጆችን የዓለም የግንኙነት ስርዓታቸውን በጣም ፈጣን እንዲሆን ያደረገበት ዘመን ነበረ። ለምሳሌ ወደ ሌላኛው ደግሞ ብንሄድ ከነዚህ ምርትን በጣም በጥራትና በብዛት ከማምረት ትራንስፖርትን ከማፋጠን በተጨማሪ የተለያዩ አይነት ጥቅሞችን ይዞ መጣል። ለምሳሌ ትራንስፖርቱን ብናይ የሰው ልጅ ከዓለም ጫፍ እስከ ጫፍ በዘመናዊ ትራንስፖርት ስርዓት በመጠቀሙ ምክንያት የዓለም ንግድ እንዲፈጠር አድርጓል። ሰው በሎካል ወይም በአካባቢ ገበያያቸው የነበሩ ምርቶችን ከአንድ ዓለም ከአንድ ሀገር የሚገኘው ምርት በማጓጓዝ የተለያዩ ምርቶችን ሊያገኝ ይችላል። ነገር ግን በጣም በዚህ ጊዜ ደግሞ የኢንዱስትሪ ሪቮሉሽን ተከትሎ የመጣ ሌላ እጅግ አስገራሚ የሆነ አካዳሚክ ወይም ትምህርት የሚባለው ነገር ተፈጠረ ማለት ነው። ትምህርት ለምንድን ነው ያስፈለገው? እነዚህ ኢንዱስትሪዎችን ኦፕሬት የሚያደርጋቸው ወይም ስራቸውን እንዲሰሩ ወይም ሳይንሱን ተከትለው ስራቸውን እንዲሰሩና ውጤታማ እንዲሆኑ የሚያደርግ ባለሙያ የሚያስፈልግበት ጊዜ መጣ ማለት ነው። ያ በመሆኑ ምክንያት ይህ ዘመናዊ የምንለው ትምህርት ስርዓት ተፈጠረ ማለት ነው። ይህ ዘመናዊ ትምህርት ለምሳሌ ኢንጂነሪንግ፣ ሜዲሲን ሊሆን ይችላል። እኒህ በዘመናዊ መንገድ የምንወስዳቸው አጠቃላይ የትምህርት ካሪክለሞች እንዲፈጠሩ አድርጓቸው። የትምህርት ካሪክለሞች መፈጠራቸው ደግሞ ሌላ ምን ዘርፍ ይዘው መጡ? ሰው ልጅ በተማረበት ሙያው የገቢ ምንጭ እንዲያገኝ ያደረጉት። እንዲሁም ደግሞ ከትምህርት በሚያገኛቸው እውቀቶች የሰው ልጅ ላይ የሚያጋጥሙ ችግሮችን በምርምርና በጥናት ችግሮችን እንዲፈታ የሚያደርግ ኦፖርቹኒቲ ወይም ጥቅም ይዞ መጣ። ነገር ግን በተቃራኒው እነዚህን ለውጦች ተገንዝበው ጥቅሞች ለመካፈል ፈቃደኛ ያልሆኑ ሰዎች ስራቸውን ያጡበት፣ ከስራ ውጭ የሆኑበት ምሳሌዎች አሉ። ለምሳሌ በአግሪካልቸር ዘመን በዕደ ጥበብ የሚተዳደሩ ሰዎች ነበሩ። የተለያዩ የእጅ ስራ በመስራት የሚኖሩ ሰዎች ነበሩ። የኢንዱስትሪ
ለውጥ አንጻር ለመጠቀም ባለማሰባቸው ምክንያት ከስራቸው ጥቅምም ጉዳትም አለ። ጥቅሙን ተረድቶ ለመጠቀም ያሰበ ከጥቅሙ ተቋዳሽ እንደሚሆንና ብዙ ሚሊዮን ገንዘቦችንና ሀብቶችን ማፍራት እንደሚችል በ19ኛውና 8ኛው ክፍለ ዘመን ወይም ሴንቸሪ የነበረው ለውጥ እናያለን። ወደ ሁለተኛው የሰው ልጅ ለውጥ ወይም ኢራ ስንመጣ ደግሞ ኢንፎርሜሽን ኤጅ ወይም ናውሌጅ ኤጅ የሚባለው በልዩ ሁኔታ ናውሌጅ ኤጅ እየተባለ ይጠራል። ይሄኛው በ20ኛው መቶ ክፍለ ዘመን የነበረ ይህ ዘመን እንዲወለድ ያደረጉት የተለያዩ ክስተቶች አሉ። እነዚህ ክስተቶች ደግሞ ምንድን ናቸው? የኮምፒውተር መፈጠር፣ የኢንተርኔት መፈጠርና የኮሚኒኬሽን ቴክኖሎጂዎች መፈጠር ናቸው። በነገራችን ላይ ይህ ኤጅ የኢንፎርሜሽን ኤጅ ወይም ናውሌጅ ኤጅ የተባለበት ምክንያት የሰው ልጅ እውቀት በአካባቢ ተወስኖ የነበረው ወይም ላይብረሪ ሄዶ በማንበብ ተወስኖ የነበረው በእነዚህ የኮምፒውተርና የኢንተርኔት እንዲሁም የኮሚኒኬሽን ሚዲያዎች በመጠቀም ከዓለም ጫፍ ጫፍ ድረስ እንዲግባቡ ወይም ኢንፎርሜሽኖች እንዲቀያየሩ ያደረገበት ዘመን ስለሆነ የኢንፎርሜሽን ኤጅ ተብሎ ይጠራል ማለት ነው። በዚህ ዘመን የኮምፒውተር የኢንተርኔትና የኮሚኒኬሽን ሚዲያዎች መፈጠራቸው በጣም ትልቅ የሆኑ ሀብቶችና ቢዝነስ ሀሳቦች እንዲፈጠሩ አድርጓል። የኮምፒውተርን ቴክኖሎጂ መሰረት በማድረግ ትልቅ ሀብት ተፈጥሯል። ለምሳሌ ሁላችንም የምናውቀው የዓለማችን ትልቁ ባለ ሀብት የነበረው አሁን በኤላን መስክ ቢበለጥ ቢልጌትስ ነበረ። ቢልጌትስ ትልቅ ሀብታም የሆነው የኮምፒውተርን መፈጠር ምክንያት በማድረግ የኮምፒውተር ዋና የመስሪያ ስርዓት የሆነውን ማይክሮሶፍት ኦፕሬቲንግ ሲስተም በመፍጠር ነው። እሱ እንግዲህ እንደምታውቁት በዚህ የኦፕሬቲንግ ሲስተም ላይ ሚሊዮን ገንዘቦችን የዓለም ታላቁ ባለሀብት ለመሆን በቅቶ ኦፕሬቲንግ ሲስተምን መሰረት በማድረግ ደግሞ የሶሻል ሚዲያ አፕሊኬሽኖች፣ ዴስክቶፕ አፕሊኬሽኖች እና አንድሮይድ አፕሊኬሽኖች ተፈጥረዋል። የነዚህ አፕሊኬሽኖች መፈጠር ደግሞ ለምሳሌ ብንወስድ እጅግ በጣም ትልልቅ የሆኑ ሀብቶችን እንድናይ አድርጎናል። በዓለም ላይ አሁን በዚህኛው ዘመን የምንጠቀምባቸው ቲክቶክን ብንወስድ ትልልቅ አፕሊኬሽኖችን በመፍጠር ትልልቅ ትሪሊየን ሀብቶችን ካበቱበት ዘመን ደርሰናል። ነገር ግን ይህ ዘመን ትልቅ ሀብቶችን ይዞ የመጣ ቢሆንም በተቃራኒው ደግሞ መረዳትና አብሮ መሄድ ያልቻሉ ሰዎች እና የተለያዩ በኮምፒውተር ሊሰሩ የሚቻዎቻቸው ተወስደውባቸዋል። ለምሳሌ እጅግ ተደጋጋሚ የሆኑ ታይፒንግ ስራ፣ የቴሌግራፊ ስራ ኮምፒውተር አማካኝነትና በኢንተርኔት እና በኮሚኒኬሽን ሚዲያዎች አማካኝነት በራሳቸው ሊሰሩ የሚችሉ ስራዎች ተወስደውባቸዋል። ነገር ግን ይህን ቴክኖሎጂ ቶሎ አዳፕት አድርገው ቶሎ ተላምደው ቶሎ ከቴክኖሎጂ ጋር አብሮ በመሄድ ለመስራት የቻሉት ግን እጅግ በጣም ብዙ ሀብት እንዳፈሩበት ከዚህኛው የኢንፎርሜሽን ኤጅ የምንረዳ ይሆናል ማለት ነው። አሁን ካለንበት ከ2 እና 3 ዓመት በፊት በብዛት ጎልቶ የሚታይና ዓለም ላይ እጅግ እየተወራለት የሚገኝ የቴክኖሎጂና የሰው ልጅ ታሪክ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት እያልን የምንጠራው ነው ማለት ነው። በነገራችን ላይ አርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት ማለት ከድሮቹ የሰው ታሪኮች ከተፈጠሩ ግኝቶችና ለየት የሚያደርገው ፕሮግራሚንግ እና ኮምፒውተሮችን በመጠቀም ማሽኖች እንደ ሰው ልጅ የሚያስቡበት ዘመን የደረስንበት ነው ማለት ነው። ስለዚህ እንደ ድሮዎቹ እንደ ኢንፎርሜሽን ኤጅ እና እንደ ኢንዱስትሪያል ሪቮሉሽን ጠቃሚና ጎጂ ነገሮችን ይዞ መጥቷል። ስለዚህ አርቲፊሻል ኢንተለጀንስ ይዟቸው ከመጣ ጥቅሞችን የተወሰኑትን ለማየት ብንሞክር በተለያዩ ዘርፎች እና በተለያዩ ሙያ መስኮች እጅግ በጣም ብዙ ጥቅሞችን ይዞ መጥቷል። ለምሳሌ ኢንፎርሜሽን ኤጅ ዘመን የኮምፒውተር መፈጠርን መሰረት አድርጎ የተፈጠረው የኦፕሬቲንግ ሲስተም ተጠቅሞ የተለያዩ አፕሊኬሽኖች ተፈጥረውና ትልልቅ ቢዝነስ እንደፈጠሩት ሁሉ በዚህ ዘመን ደግሞ የኤአይ ሞዴሎችን በመጠቀም ኤአይ ቤዝድ የሆኑ አፕሊኬሽኖችን በመፍጠርና የተለያዩ ቢዝነስ ዘርፎቻችን ላይ አፕላይ በማድረግ ልክ ድሮ እንደተፈጠረውና ከዛም እጅግ የበለጠ ቢዝነሶችንና ሀብቶችን ማፍራት እንደምንችል ማየት እንችላለን። ከጥቅሞቹ ሌላኛውን ለማንሳት ብንሞክር ለምሳሌ አርቲፊሻል ኢንተለጀንስ በሕክምናው ላይ አፕላይ ብናደርገው ለዶክተሮች እጅግ አስቸጋሪ የሆነው የሰርጀሪ ስራ የአንጎል ሰርጀሪ ሊሆን ይችላል፣ የውስጥ ቀዶ ጥገና እና የተለያዩ ከባድ የሚባሉ የልብ ወይም ቀዶ ጥገና ሊሆን ይችላል። ኤአይ ቤዝድ አድርገው ዲቨሎፕ በተደረጉ ሮቦቲክሶችን በመጠቀም እጅግ በጣም 100% ትክክለኛ በሆነና በጣም ስኬታማና ውጤታማ በሆነ መንገድ የቀዶ ጥገና ስራዎችን መስራት ይቻላል። ምንድነው ከዚህ ላይ ሮቦቶች ላይ አስቸጋሪና የሚሆነው ዶክተሮች ለታማሚዎች የሚሰጧቸው ኢምፓዚ የሚባለውን ማለት
ከታመምን በኋላ እንዴት ነህ፣ ደህና ነህ፣ ተሻለ ወይ፣ ምን ይሰማል የሚለው የሰውኛ ስሜቱን ሮቦቶች ላይ አናገኘውም እንጂ እነዚህ ሰርጀሪዎችን የመፈጸም ስራቸው ግን እጅግ በተሳካለት ሁኔታ 100% በተባለ ሁኔታ በተለያየ ዓለማት በሚደረጉ ሮቦቲክ ሰርጀሪ ስራዎች እያየን እንገኛለን እና እነዚህን አፕላይ ማድረጋችን ሰርጀሪ ስራ እጅግ በጣም የተፋጠነ እንዲሆን ለምሳሌ እንደ አፍሪካ ሀገሮች ወይም ኢትዮጵያ ያሉ ሀገሮች ወይም በዚህ የሰርጀሪ ስራ ስፔሻላይዝ ያደረጉ ባለሙያዎች ወይም የሕክምና ባለሙያ በሌሉበት ሀገር ውስጥ በሮቦቲክሶች በመጠቀም የአንድ ዶክተር በተለያዩ ሆስፒታሎች በሪሞት ወይም ቴሌሜዲሲን በመጠቀም የሰርጀሪ ስራዎችን መስራት ይችላል። እሱ በተቀመጠበት ቦታ ሆኖ ሌላ ሆስፒታሎች ላይ ሌላ ሕክምና ቦታዎች ላይ በቴሌ ሜዲሲን አማካኝነት የሰርጀሪ ስራዎችን የማማከር ስራዎችን በሽተኞች ባሉበት ቦታ ሆኖ እነዚህ ስራዎች እንዲሰሩ ያደርጋል። እዚሁ ሕክምናው ላይ ሳንወጣ ካንሰርን በሽታ ብንወስድ ለምሳሌ ካንሰር በሽታ የተለያዩ ደረጃዎች አሉት። አንደኛ ደረጃ፣ ሁለተኛ፣ ሶስተኛ እና አራተኛ ደረጃ የሚባልና እጅግ የከፋ ደረጃ የሚደርስበት የካንሰር በሽታ ነው። ለምሳሌ እነዚህ ካንሰር በሽታዎች መለየት የሚችል የአርቲፊሻል ኢንተለጀንስ አፕሊኬሽን በምርምርና ጥናት ዲቨሎፕ አድርገን የጤና መስጫ ድርጅቶቻችን ላይ አፕላይ በማድረግ ትንሽ ወጪና ብዙ እንግልት በሌለበት ሁኔታ አፕሊኬሽኖችን ብቻ በመጠቀም በሽተኞች ያለባቸውን ጠቅላላ የጤና ሁኔታ ቼክ የሚያደርጉበትን እና የካንሰር በሽታቸው ያለበትን ደረጃ መለየት ይችላሉ። ምክንያቱም እነዚህ ኤአይ ቤዝድ የሆኑ አፕሊኬሽኖች እነዚህን የካንሰር በሽታ ደረጃዎችን በመማር ኢሜጅ ወይም አንድ የምርመራ ውጤት ሰጠናቸው አናላይዝ በመስራት ያለንበት የጤና ሁኔታ የትኛው ደረጃ ላይ እንዳለ ማሳየት ስለሚችሉ ማለት ነው። ሌላውና ወደ ሶስተኛው የኤአይ እጅግ በጣም ጠቃሚ የሆነና በተለይ እንደ ሀገራችን እጅግ ይጠቅማል ብዬ ያሰብኩት ግብርናው ላይ ኤአይን በመጠቀም የተለያዩ ጥቅሞችን ማግኘት እንችላለን። ለምሳሌ ትክክለኛ የሆነ የአየር ትንበያ በመስጠት የአፈር አይነቶችን በመመርመር እንዲሁም የተለያዩ ግብርና ምርታችን ላይ ሊከሰቱ የሚችሉ የበሽታ አይነቶችን ቀላሉ በመለየትና ሰብሎች በጥራትና ፍጥነት እንዲሰበሰቡ በማድረግ እጅግ በጣም ውጤታማ የሆነ የምርት ጥራት መስጠት ይችላል ማለት ነው። ሌላኛው ኤአይን በትምህርት ዘርፋችን ላይ ብንተገብረው እጅግ ውጤታማ ነው። ለምሳሌ ይህን ለማስረዳት እንዲመቸኝ ቻይናዎች አፕላይ ያደረጉትን አንድ የትምህርት ሰዓት ለማስረዳት እንሞክር። ተማሪዎቻቸውን ታለንቶቻቸውን ለማውጣት ኤአይ ቤዝድ የሆነ ካሜራ ሲስተምን የመማሪያ ክላሶቻቸው ላይ በመግጠም ተማሪዎቻቸው በተለያየ ሳብጀክት ላይ ማትስ ሲማሩ፣ ፊዚክስ ሲማሩ፣ ባዮሎጂ ሲማሩ፣ አርት ኤንድ ክራፍት ሲማሩ እንዲሁም የተለያዩ ሳብጀክት ማተሮች በሚማሩበት ጊዜ የሚሰማቸውን ስሜት ኤአይ ቤዝድ ካሜራዎቻቸው ትሬስ በማድረግ እነዚህ ተማሪዎች የትኛው ሳብጀክት ማተር ላይ ናቸው ውጤታማ የሆኑት፣ ፍላጎታቸው ምን ላይ ያተኮረ ነው የሚለው የተማሪዎቻቸውን ታለንት ለማጠቀሙበትና እጅግ አስገራሚ የሆነ ውጤትን ያገኙበት የኤአይ ቤዝድ ጥቅም አንዱ ነውና ሌላኛው ደግሞ ትምህርት ስርዓቱ ላይ አፕላይ ማድረጋችን ጥቅሙ ምንድነው? ለምሳሌ ቨርቹዋል ሪያሊቲ ላይ የሆነ ላብ በመገንባት ተማሪዎች ትምህርቱን በተግባር 3D ቪዥዋላይዜሽን ባለው መንገድ ትምህርቱን እንዲረዱትና በቪዥዋል መንገድ እንዲማሩት በማድረግ እጅግ ውጤታማ የሆነ ስራን ይሰራል። እንዲሁም አንዱና ዋነኛው ኤአይ ይዞት ከመጣ ጥቅሞችና እንዲሁም ከተለያዩ የሰው ልጅ የክፍለ ዘመናት ታሪክ ከተረዳ ነው ኢንፎርሜሽን ኤጅን መሰረት አድርገው የተሰሩ እጅግ ትልልቅ ቢዝነሶች አሉ። አሁንም ኤአይ ይዟቸው የመጣ ኤአይን መሰረት አድርገው ሊሰሩ የሚችሉ ኤአይ ቤዝድ ቢዝነሶች አሉ። እነዚህ ቢዝነሶች $1 ትሪሊየን ገንዘብ ጀነሬት ያደርጋሉ። ደረጃ ላይ ኤአይ በቢዝነሶቻችን ላይ ማለት በጣም ብዙ የሰው ኃይል የሚፈልጉ ስራዎች ላይ እንዲሁም በጣም ተደጋጋሚና አሰልች የሆኑ ስራዎቻችን እንዲሁም ደግሞ ለሰው ልጅ በጣም አደገኛ የሆኑ ስራዎች ላይ አፕላይ በማድረግ ለምሳሌ እንደ ማዕድን ቁፋሮ፣ እሳት አደጋ ስራዎች እንዲሁም የሚሊታሪ ሚሽን ስራዎች ለሰው ልጆች እርዳታ ለመስጠት ለሰው በጣም አስቸጋሪ የሆኑ ስራዎች ላይ በኤአይ የሰለጠኑ ሮቦቶችን በማሰማራት ቢዝነሶቻችንን አውቶሜትድ የሆነ የኤአይ ሲስተሞችን ኢምፕሊመንት በማድረግ ወይም በመተግበር ካምፓኒዎቻችን ውጤታማና ስኬታማ እንዲሆኑ ማድረግ ይቻላል። እንዲሁም ኤአይ ትልቁና ለሁሉም ሰው ተደራሽ አድርጎ ያመጣው እጅግ በጣም ከፍተኛ የሆነ ጥቅም አለ። ይሄ ጥቅም ምንድነው? ለታላቅ ኢንቨስትመንት የሚፈልጉ ስራዎች ብቻ ሳይሆን በእያንዳንዱ ህይወት ውስጥ በእያንዳንዱ ግለሰብ ውስጥ ኤአይ ትልቅ ጥቅም ይዞ መጥቷል።
ይሄ ምንድነው? ያንዳንዱ ባለሙያ በሙያው ውስጥ ኤአይን እንዴት እንደሚጠቀም በማወቅ ወይም በእያንዳንዱ ሙያው ውስጥ በማስገባት ስራውን በጣም ውጤታማ ማድረግ ይችላል። ለምሳሌ አንድ አርቲስት ቢኖር ይህ አርቲስት የአርት ስራውን ለመስራት ወይም የሙዚቃ ስራ ለመስራት ወይም ስክሪፕት ለመጻፍ ቢያስብ ሀሳብን ለመፈለግ ስክሪፕት ለመጻፍ ድሮ ይሰራበት በነበረበት መንገድ መልፋት አይጠበቅበትም። ሀሳቦችን ቱሎች ተጠቅሞ ጋዘር ማድረግ ይችላል። ስክሪፕቶቹን ስትራክቸር ማድረግ ይችላል። ኦልሞስት ኦል የሚጠበቅበት ምንድነው? ባክግራውንድ የሆነ እውቀት ነው። የፊልም ስክሪፕት እንዴት እንደሚጻፍ፣ የሙዚቃ ስክሪፕት እንዴት እንደሚጻፍ፣ ሙዚቃ እንዴት እንደሚሰራ ካወቀ ኤአይን ያንን ስራ እንዲሰራለት ማዘዝ ይችላል። ለምሳሌ ሌላ ባለሙያ አንድ ሐኪም ቢኖር ኤአይ ቤዝድ የሆኑ ሮቦቶች እንደሚጠቀሙ ከላይ በምሳሌ ለማየት ሞክረናል። እነዚህ ሮቦቶች ጠቀም ደግሞ ፈልጋል የኤአይ እውቀት ያስፈልጋል። እነዚህ ሮቦቶች እንዴት ኦፕሬት እንደምናደርገው ማወቅ ያስፈልጋል። እና በዚህ ዘመን ማድረግ ያለብን በየአንዳንዱ ሙያችን ውስጥ እንዴት ኤአይን እንጠቀመው እንችላለን፣ ከድሮ የአሰራር ስልታችንና የአሰራር ስርዓታችን እንዴት አድርገን ለውጥ ልናመጣበት እንችላለን የሚለውን ውጤታማና ፈጣን ቀልጣፋ የሆነ ስራ እንድንሰራ ስለሚያስችለን ኤአይ በእያንዳንዱ የሙያችን ዘርፍ ውስጥ ምን አይነት ጥቅም ይዞ መጥቷል፣ እንዴት ስንጠቀመዋለን የሚለውን በማር ውጤታማ መሆንና ኤአይን መጠቀም እንችላለን ማለት ነው። ወይም አንድ ዩኒቨርሲቲ ወይም አንድ ኮሌጅ ወይም ሃይስኩል ትምህርት ቤት ለማሟላት ሊጠበቅበት ይችላል። ነገር ግን በዚህ ዘመን ኤአይን ተጠቅሞ ላቦችን በመገንባት ተማሪዎች በተግባር ስኪሎችን ማስተማር ይችላል ማለት ነው። ስለዚህ በዚህ ዘመን ዋናው ነገር ምንድነው? ኤአይ እንዴት አድርገን ከሙያችን ጋር እናስተሳስረዋለን። ለምሳሌ የዌብ ዲቨሎፐር ቢኖር አንድ ሰው ዌብ እንዴት ዲቨሎፕ እንደሚደረግ ኮዶችን ላይን ባይ ላይን መጻፍ አይጠበቅበትም። ዋናው ነገር እንዴት እንደሚሰራ ያውቃል። ኤአይን በማዘዝ ኮዶችን መስራት ይችላል። አንድ ዌብሳይት ሲሰራ ምን አይነት ፊቸሮች እንደሚያስፈልጉት የሚያውቅ ከሆነ እንዴት አድርጎ ማዘዝ እንዳለበት ያውቃል። ስለዚህ ዋናው ነገር በእያንዳንዱ የሙያ ዘርፋችን ኤአይን የምናዝበትን ዋና የሆነ የመግባቢያ ቋንቋ አለ። እሱ ደግሞ ፕሮምፕት ኢንጂነሪንግ ይባላል ወይም ፕሮምፕቲንግ ይባላል። ይህ ፕሮምፕቲንግ ማለት ከኤአይ ጋር የምነጋገርበት ኤአዩ እንዴት አድርገን የኛን ሀሳብ የኛን ፍላጎት እንደምናስረዳው ማወቁ ላይ ነው። ነገር ግን አንድ የተሳሳተ አመለካከት በተለያዩ ቦታዎች ላይ ሲነገሩና ሲሰራጩ እናያለን። ይሄ ምንድነው? በኤአይ ዘመን መማር ምን ያደርጋል? ኤአይ ሁሉን ነገር ይሰራል። ኤአይ ሁሉም ነገር አይሰራም። የሚሰራው ማን ነው? ኤአይን የተማረ ሰው ነው። ኤአይን ያወቀ ሰው ነው። ወይም ኤአይን ለማዘዝ የመጀመሪያ ባክግራውንድ እውቀት ያለው ሰው ነው። ኤአይን በትክክለኛ መንገድ የሚጠቀመው። ሌላ ደግሞ ኤአይ ከመጣ ስራችንን ይወስድብናል ይባላል። ኤአይ አይደለም ስራችንን የሚወስድብን። ኤአይን የሚያውቅ ሰው የኛን ስራ ይተካናል። ይሄ ነው ዋናው ነገር። ስለዚህ ኤአይን በሙያችን እንዴት ውጤታማ በሆነ መንገድ እንዴት ውጤታማ እንደምንሆን መጠቀም መሞከሩ ነው። በዚህ የታሪክ ሁነቶች እንዳየነው ታሪክ ይመጣልም ይሄዳልም። የሚመጡ የእያንዳንዱ የሰው ልጅ ክፍለ ዘመናት ታሪኮች የኢንዱስትሪያል ዘመን ብንለው የኢንፎርሜሽን ኤጅ ብንለው አሁንም እየኖርንበት ያለው የአርቲፊሻል ኢንተለጀንስ ወይ የሰው ሰራሽ አስተውሎት ዘመን ይሄዳል ይመጣል። ሲመጣ ይዞት የሚመጣ ጥቅም አለ፣ ይዞት የሚመጣ ጉዳት አለ። ነገር ግን ይሄን የሚመጡትን የዚህ ሰው ልጅ ዘመን ታሪክ ላይ የሚመጡ ለውጦች ቀድሞ የተረዳቸውና ቀድሞ የተረዳቸው ሰው በጣም ብዙ ሚሊዮን ገንዘቦችን አፍርቶባቸዋል። ብዙ ህይወቱን አሻሽሎባቸዋል። በጣም አስቸጋሪና አስከፊ የሆነ የአሰራር ዘዴ ወደ ዘመናዊና ወደ ተሻሻለ ምቾት ወደ ተስተካከለ የኑሮ ዘይቤ የተሸጋገረባቸው መንገዶችን በአጠቃላይ የሰው ልጅ ታሪክ ያሳዩናል። ላይ የቀሩበትን ዘመንም እንደሌሎች ዘመናት በዘመኑ ይዟቸው የመጣን ጥቅሞችን ተረድተን ራሳችን ላይ አፕላይ በማድረግ ወይም በመተግበር ወይም በሙያችን ውስጥ በመጠቀም በግለሰብ ደረጃ ብቻ ሳይሆን እንደ ሀገር እንደ አህጉር ኤአይ ይዞልን የመጣን ጥቅም በመረዳት እንደ ሀገር ልንዘጋጅና ልንጠቀምበት ትውልድን ልናስተምርበት ይገባል። አሁን የነበረን ቆይታ እንደወደዳችሁት ተስፋ አድርጋለሁ። ሌላ ጊዜ በሌላ ፕሮግራም እንገናኛለን። ከታች ባሉት የሶሻል ሚዲያ አማራጮቻችን መከታተል ትችላላችሁ። በሌላ ጊዜ በሌላ ፕሮግራም የምንገናኝ ይሆናል።
Young Text.